በትግራይ አማራና አፋር አዋሳኝ አካባቢዎች ግጭቶች መካሄዳቸውን ኢሰመኮ አረጋገጠም። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከሰኞ ዕለት ጀምሮ በትግራይና አማራ አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን ገልጿል። በተለይም ጸለምት፣ መጋሌና አብዓላ አካባቢዎች የተነሱ ግጭቶች የሰዎችን ሕይወትና የአካል ደህንነት ስጋት ላይ የሚጥሉ እንደሆኑ አስታውቋል። መንግስታዊ የሰብአዊ መብት ተቋም ኢሰመኮ እስካሁን ከፌዴራልም ይሁን ከትግራይ ክልል አካላት ይፋዊ መግለጫ ሳይሰጥበት የቆየውን ሰሞንኛ ግጭት የተመለከተ መግለጫ ያወጣው ትላንት አርብ ጥር 22 ነው። ኢሰመኮ መግለጫ እንደሚያስረዳው ሶስቱ ክልሎች በሚያዋስኗቸው ስፍራዎች ግጭት የተነሳው ከእሁድ ጥር 17 ቀን ጀምሮ ነው። መግለጫው ግጭት ተካሂዶበታል በሚል የጠቀሰው አንዱ ስፍራ የትግራይና አማራ ክልሎች የሚወዛገቡበት ጸለምት ነው። የዜና ወኪሎቹ ሮይተርስና አጃንስ ፍራንስ ፕሬስ የደህንነትና የዲፕሎማቲክ ምንጮችን ዋቢ አድርገው በወጧቸው ዘገባዎች በዚህ ስፍራ ላይ የትግራይ ኃይሎች ከኢትዮጵያ መከላከያ ሰራዊትና ከአማራ ሚሊሻዎች ጋር ውጊያ ማድረጋቸውን አመላክቷል። በኢሰመኮ መግለጫ ላይ ትግራይና አፋር ክልሎች በሚያዋስኑ ስፍራዎች የሚገኙት መጋሌና አብዓላ አካባቢዎችም ተጠቅሷል። በዚህም ሳምንት ግጭት እንደተካሄደበት የተገለጸው አፋር ክልሉ መጋሌ በወረዳው ባለፉት ጥቅምት መጨረሻ ላይ ተመሳሳይ ሁኔታ ውስጥ ገብቶ ነበረ። የክልሉ መንግስት በወቅቱ ባወጣው መግለጫ የህወሓት ቡድን በረዳው በምትገኘው ቶንሳ ቀበሌ ከባድ የቶክስ ግጭት መከፈቱን በመግለጽ ከሶም ነበረ። የወረዳው ዋና አስተዳዳሪ ጥቃቱን የከፈቱት የትግራይ ኃይሎች ወደ 15 ኪሎ ሜትር ዘልቀው መግባታቸውንና 6 መንደሮችን መቆጣጠራቸውን ለቢቢሲ ተናግረው ነበረ። በዚህ ምክንያት በ10 ሺዎች የሚቆጠሩ የቀበሌዋ ነዋሪዎች እንደተፈናቀሉም ተገልጿል። በእነዚህ አዋሳኝ ቀበሌዎች ከተቀሰቀሰው ግጭት ጋር በተያያዘ የሰብአዊ መብቶች ሁኔታ እየተከታተለ እንደሆነ የገለጸው ኢሰመኮ በተለይም በጸለምትና በመጋሌ እና አብዓላ አካባቢዎች የተከሰቱ ግጭቶች ስጋት መፍጠራቸውን አስታውቋል። በሶስቱ አካባቢዎች የተከሰቱ ግጭቶችን ተከትሎ የሰዎች ሕይወት፣ የአካል ደህንነት፣ ነጻነትና ንብረት መብቶች ስጋት ላይ የሚጥሉ ሁኔታዎችን መፍጠራቸውን መረዳት ችሏል ሲል የደረሰበትን መግለጫ አስረድቷል። በእነዚህ ስፍራዎች የተቀሰቀሱ ግጭቶችና ወታደራዊ እንቅስቃሴ አማራና ትግራይ ክልል በሚዋሰኑባቸው የራያ አካባቢዎች ነዋሪዎች ዘንድ ወደ ጦርነት ሊሸጋገር ይችላል የሚል ስጋት መፍጠሩን ገልጿል። አላማጣ ከተማና ሌሎች የራያ አካባቢዎች በኮማንድ ፖስት ስር እንደነበሩም ኢሰመኮ ገልጿል። ከትግራይ ጦርነት በኋላ በአማራ ክልል ስር ሲተዳደሩ የቆዩት እነዚህ አካባቢዎች ከሚያዝያ 2016 ዓ.ም አንስቶ መዋቀራቸውም ፈርሷል። በተለይም አላማጣ ከተማ ውስጥ ከሰፈሩት የመከላከያ ሰራዊትና የፌዴራል ፖሊስ ውጪ መደበኛ የመንግስት አገልግሎት የሚሰጥ መዋቅር ሳይኖር ሁለተኛ ዓመቱ እየተጠጋ ነው። የመከላከያ ሰራዊትና የፌዴራል ፖሊስ አባላትም ከረቡዕ ጥር 20 ሌሊት አንስቶ አላማጣና ኮረም ከተሞችን ለቀው መውጣታቸውን ነዋሪዎች ለቢቢሲ ተናግረዋል። ይህ ሁኔታ ስጋት የፈጠረባቸው ነዋሪዎች በቅርብ ርቀት ወደምትገኝ የአማራ ክልሏ ቆቦ ከተማ መሸሻቸውንም አስረድተዋል። ኢሰመኮ ትላንት ባወጣው መግለጫ በኮማንድ ፖስት ሲተዳደሩ ከቆዩት አላማጣ ከተማና ሌሎች አካባቢዎች የተፈናቀሉ መሆኑን እንደተዘገበ አስታውቋል። በተጨማሪም በእነዚህ አካባቢዎች በሰዎች እንቅስቃሴ ላይ ገደቦች መጣላቸውን እንደተረዳም ገልጿል። ትግራይ፣ አማራና አፋር ክልሎችን በሚያዋስኑ ስፍራዎች የተነሳው ግጭት የፕሪቶሪያ የሰላም ስምምነትን ተከትሎ በአካባቢዎቹ ሰፍኖ የነበረውን አንጻራዊ ሰላምና መረጋጋት ወደኋላ የሚመልስ እንደሆነ ኢሰመኮ ጠቅሷል። የአካባቢው ነዋሪዎች ለተጨማሪ ጉዳት፣ መፈናቀልና ሌሎችም ከፍተኛ የኢሰብአዊ መብት ጥሰቶች የሚጋልጥ እንደሆነ በመጥቀስ ስጋቱን አስቀምጧል። የሰብአዊ መብቶች ተቋሙ በግጭቱ ተሳታፊ የሆኑ ሁሉም አካላት ችግሩን ከሚያባብሱ ድርጊቶች እንዲቆጠቡ እንዲሁም በሲቪል ሰዎችና በመሰረተ ልማቶች ላይ ጥቃቶችን ከማድረስ እንዲታቀቡም ጠይቋል። ለግጭት መነሻ የሆኑ ልዩነቶችን በሕግ መሰረት በምክክርና በመግባባት ለመፍታት በቁርጠኝነት እንዲሰሩም ሲል አሳስቧል። ከዚህ ግጭት ጋርም በተያያዘ የሚወሰዱ ማናቸውም እርምጃዎች የሰብአዊ መብቶች መርሆችን ያከበሩ እንዲሆኑ ኢሰመኮ በመግለጫው ጠይቋል። በተለይም በሰብአዊ መብቶች ላይ የሚጣሉ ገደቦች ዓለም አቀፋዊና ሀገራዊ የሰብአዊ መብት ማዕቀፎችን ያከበሩ መሆን እንዳለባቸው
አጽንኦት ሰጥቷል። እርምጃዎቹ የህጋዊነት፣ የጥብቅ አስፈላጊነትና የተመጣጣኝነት መርሆችን ያከበሩ መሆናቸውን ማረጋገጥ ይገባል ብሏል። በተጨማሪም ተቋሙ ከሚያከናውነው መደበኛ የሰብአዊ መብቶች ክትትልና ምርመራ ጎን ለጎን ጉዳዩ የሚመለከታቸውን አካላት በማነጋገር የተፈጠረው ግጭት በውይይት የሚፈታበትን ሁኔታ ለማመቻቸት ጥረት እንደሚያደርግም አስታውቋል።